በጣም ጥሩ ሰው ነው። 1,100,000 ብር ነው የጎደለው። ምን? አደንግጥ እንጂ ቁጥር ማል ያስደነግጥ አይገባም። ታዲያ ምን ይሻላል? እሺ ስንት ልታዋጣ ነው? እሱን እዚህ በአደባባይ ማውራት የለብኝም። አትጨናነቁ ልጆቼ። ለምን ቤቱ አይሸጥም? አይ እማዬ እንዲሁ ዝም ብላ ነው። እውነቴን ነው፣ አልተሳሳትኩም። እንዴ ቤቱ የኔም አይደል እንዴ? ተመስገን። ይሄን ሀሳብ አንተ ነህ የተናገርከው? እኔ እንደዚህ አይነት ወሬ አላወራሁም። በጣም ታሳዝናለህ። እሺ ቆይ ግን እሷ ለምንድን ነው እንደዚህ ሆነችው? አይ ማሚዬ፣ አባዬ ያለውን ትልቁን ንብረቱን ለዚህ ትናንሽ ነገር መሸጡ ያሳዝነዋል ብላ አስባ ነው። አሁን ይሄ ሀሳብ የኔ ነው ብለህ ትነግራታለህ? ምን ታካብዳለህ? መቼስ ቤቱ ከሷ አይበልጥም አይደል? እኔ እዚህ ውስጥ የለሁበትም። አባባም እንዲያሰብ ነው እንዳያችሁት ሆነ ማለት ነው። እንግዲህ በመኪና ሰው እንደቀጨነ ሙሉ ቤተሰቡን በጣም እንደተጨነቁና ያው በጣም እንደምታዩት ነው። አንድ ቤተሰብ እንደዚህ አድርጎ የቤተሰብ አካል ለዛውም የቤተሰብ መሪ የተባለ ሰው ማለት ነው። አባዬ እንግዲህ ሚስታቸው እንደማያስታውስ ሰው አልሆነችም። በጣም ነው የተናደደችው፣ በጣም ደነገጠች። ያላትም ልስጥ ነው ያለችው ማለት ነው። እንግዲህ እዚህ ጋር እንደምናየው ናቲ አሁን ዞሮ ስለ ቤቱን እንደመሸጥ የሚሆነው ነገር ክፍያው በምን እንደሚፈጸም አባባም ደግሞ ከእስር ቤት እንዴት መውጣት እንዳለበት የተናገረው ይሄው እንደምታዩት ናቲ አዟዙሮ ማለት ነው። ናቲ እንግዲህ የእሱ ሴራ በጣም አደገኛና ተንኮለኛ ነው ማለት ነው። እንዴት እንደሚያደርጉ እንዴት እንደሚሆኑ እንደምታውቁት ነው ማለት ነው። ምክንያቱም አይጠፋባችሁም። ይሄ ወጣም ወረደም ሁሉንም ነገር እሱ እያከናወለው ነው ማለት ነው። እንግዲህ ቤቱ ነበር የፈለገው ትሁት አግብቶ ቤቱን በእጅ አዙር እንዲሸጥ እያረገ ነው ማለት ነው። ምክንያቱም እሷ ደግሞ ትሁት ተመስገንን ስለረዳና ያለው ስላመጣ መቼም የዋህ በሆናችሁበት ጊዜ ወይም ደግሞ የዋህ በሆናችሁበት ቦታ ተጠርጣሪ ትሆናላችሁ። ነገር ግን የፈለገ ነገር ይሁን እውነት ነው መቼም ቢሆን ማለት ነው። እውነት ነው፣ ተደብቆ አይቀርም። እውነታ ይወጣል አንድ ቀን ማለት ነው። እንግዲህ ተመስገን ንጹህ መሆኑን በምን አረጋገጥሽ? ወይስ ደግሞ ተመስገን ለስለስ ብሎ ስለሚናገር ምንም አይመስላችሁም ወይ ልትሉ ትችላላችሁ እንጂ አይደለም። ይሄ የሚሆነው ምንድን ነው? ይሄንን እንዴት ተመስገን አያደርግም ያደርጋል ብላችሁ ለምትናገሩት ማለት ነው። ተመስገን ይዋህና በጣም ተመስገን እንግዲህ ሁሌም ቅን ነው ማለት ነው። በምን ነፃ ወጣ እንደምትሉት ይኸው ትሁት ከውጭ ሆና ለፋዘር ሚስት እንዳትነግሪው እኔ እንደነገርኩሽ ትሁት ማወቅ የለባትም እኔ ቤቱ ይሸጥ እንዳልኩሽ እያላት ነው ማለት ነው። ትሁትም ደግሞ በመሀል ለምን አባባ ቤቱን ተሽጦ አይታከምም ሲባል በመሀል ጥላ እንደወጣች ታስታውሳላችሁ ማለት ነው። በመሀል ነው ረግጣ የወጣችው። ከዛም ደግሞ ሊያገጫጭ ማለት ነው ናቲ ሂጂና ትሁትን ጠይቂያት፣ ትወድሻለች አትወድሽም እስቲ ፈትኛት አላት ማለት ነው። እሷም ደረጃ ላይ ቁጭ ብላ ለአንቺ ሊመስልሽ ይችላል እንጂ እኔ ለሰው መጥፎ አይደለሁም፣ ምንም የራሴ ነገር ነው እንጂ ከመጣሽ ጀምሮ ያሳሰበኝ አንቺ መውጣት አንቺ መግባት አይደለም እህቴ። እኔ ሰውን አልጠላም፣ ነገር ግን የኔ ነገሮችን ስላለብኝ ማስተካከላቸው ነገሮች ስላሉብኝ ነው እንጂ እኔ ከአንቺ ጋር ምንም ኖሮብኝ አይደለም ትላታለች ማለት ነው። በዚህ ተስማሙ። እዚህ ጋር ደግሞ ቤተሰብ ውይይት እያረጉ ነበረ። ተወያይተው ጨረሱ። ምንድን ነው ያደረጉት? ውይይቱ ምንድን ነው የምትሉኝ ከሆነ በቃ በምን ይከፈል ተመስገን 400,000 ብር እንደው ጎበዝ ነው እሱ አግኝቻለሁ ይዤ መጥቻለሁ 1,100,000 ብር ነው የተጠየቀው ብሎ ነበረ ማለት ነው። ኦኬ
እንግዲህ እንደዚህ ሲባል ናቲ ደንግጦ አውቆ ያሴረው አሲሩ መጥቶ ነው እሱ ይሄንን ሲናገር በጣም የልብ ልብ አድርሶ እንግዲህ ለእንትናም ውጪልኝ ሂጂ ውሃ አምጪልኝና እኔ የማናገራት ነገር አለ ብሎ ለእናትየው ያናገራት ማለት ነው። እሷም ደግሞ ውሃ አምጥታ እውነትም በልጅ ፊት ለፊት መናገር የለብኝም አለቻት ማለት ነው አለች ማለት ነው። ሄዳ ውሃ እስከምታመጣ ለእናትየው እንናፈስ ብሎ ወጥቶ ይሄንን መክሮ አመጣት ማለት ነው። እስካልሞትሽ ድረስ በህይወት እስካለች ድረስ የድሮ ሚስቱ ነሽ፣ አሁንም ያንቺ ንብረት ነው፣ መሸጥና መለወጥ ይቻላል አለችው ማለት ነው። ሄዳ እሷም ደግሞ በተሰበሰቡበት ያው ትላንትና መጣ የድሮ ሚስቱን ብትሆን ያሉበት ቤት ይሸጥ ሲባል በጣም ነው የደነገጠችው። እዚህ ጋር ትሁትም ማለት ነው ከመሀል ከቤተሰብ ረግጣ ነው የተነሳችው ማለት ነው። እናም ደግሞ ተመስገንም የእንትና የናቲ ስራ እንደሆነ አውቆታል ማለት ነው። ናቲም ተደናገጠ። ያው እሱ እንደመሆኑ ታወቀ። አሁን ትሁት ደግሞ አውቃለች። እንዲሁም አሁኑኑ እንዲያገባኝ ሽማግሌ እንዲልክልኝ ይፈልጋለሁ እያለች ነበረ። ነገር ግን ይሄንን አይሆንም ማለት ነው። ለምን ብትሉ ዛሬ ሁሉንም ነገር ሰምታለች ማለት ነው ከውጭ። እኔ እንደነገርኩሽ ማወቅ የለባትም ገና ከመምጣቷ። አሁን ሁለቱ እንደዚህ ነገር ካረጉ እንዴት ነው አምኜ? እዚህ ጋር ትሁት በጣም ነው የምታሳዝነው በእኔ ሀሳብ በእኔ አስተያየት ይሄ ሲተያይ ማለት ነው። ለምን አትሉም? የሆነ ብዙ ነገሮች እንትንሉባታል ገና እንግዲህ ከትላንትና መጥታ ደግሞ ዛሬ ናቲን እንደዚህ አብረው ሲወግኑ ማለት ነው። ሲቀጥል ደግሞ እናንተ ቤት ኖራችሁ ከኋላ የመጣ ሰው ያው ቤቱ የእሷም ቢሆን ከኋላ እሱም የምታፈቅረው ሰው ነው እሷም ደግሞ እንግዲህ ያው የአባባ ሚስት ናት ማለት ነው። እንደዚህ ሁለቱ ሲወግኑ ትሁት አሁን ምን እንደሚሰማት አንደኛው ፍቅረኛ እሱ ፍቅረኛዋ ናት ነገም ያገባኛል ብላ ልቡን የሰጠችው፣ ያቺ ደግሞ የአባቷ ሚስት ናት። ምን ይባላል እንደው በዚህ መሀል ማለት ነው? ምን ትላላችሁ? እናንተስ ብትሆኑ ምን ትፈርዳላችሁ ማለት ነው? አብረው እየተወያዩ ነበረ። እንግዲህ ተመስገን ደግሞ በቃ እንደውም እንደዚህ የምትል ከሆነ እኔ ስልክ ስደውልልህ አታነሳም፣ ልጅቷ ስደውልልህ ታነሳለህ፣ በድል ስደውልልህ፣ ስለዚህ ምንድን ነው ስትለው ምንም አጋጣሚ ሆኖ ነው ሲላት፣ እንደውም ታያለህ በቃ ገብቶኝ ፊት ለፊት በዚህ ሰሞን እርፍ ትላለህ፣ ሽማግሌ ላክ ነው ምለው አለችው። በጣም ነው የሚገርመው። እሺ በቃ እሱ ሲጥልሽን ያነሳሻለሁ አላት ማለት ነው። እሱም በጣም ነው የሚገርመው፣ በጣም ነው የሚያስቀው። ምክንያቱም ምን ይባላል እንደው በዚህ መሀል ምን ትላላችሁ? ምን ይባላል? እሷ አሁንም አይኗ አልተገለጠላትም። ግን ተመስገን የዋህና መልካም ሰው ነው። እዚህ ጋር ደግሞ ናቲ መጥፎ ነው፣ ናቲ ጥሩ አይደለም፣ ናቲ ለምትሉት ያው እንደ ነገሩ ያስብላል። ግን ያው የድራማው ካራክተር ወስዶ ነው እሱ ማለት ነው። እንደዚህ መጥፎ ላይ ሆንም ይችላል። ሪል ከዚህ ድራማ እሱ ቢወጣ ብላችሁ የምትጽፉ አላችሁ፣ ትሁት እንትን ላይ ማለት ነው ቻናል ላይ። ይሄ ደግሞ የአንድ ሰው ልጅ ባህሪው አይደለም። ሊሆንም እሱ ጥሩ መጥፎም ሊሆንም ይችላል። ታያላችሁ እዚህ ጋር ስክሪን ላይ ባያችሁት ነገር አይደለም መፍረድ ያለባችሁ። ይሄ ስራ ሆኖ ካራክተሩ ሆኖ ነው እንጂ እንደዚህ ሊያደርግም ላያደርግም ይችላል። ውድ ቤተሰቦቼ ይሄ መሳሳት የሌለብን ነገር ነው። አንድን ሰው በእንደዚህ አይነት እንትን አንገምተውም ማለት ነው። ይሄ የስራው ባህሪ ነው ማለት ነው። አንተ ይሄንን በል አንተ ይሄን ነገሮቹ ያው ስክሪፕት ተጽፈው ተጠንተው ነው ድራማ ሲሰራ ማለት ነው። ግን ሰዎች አሉ እንደዚህ ከእናንተ በሁለት መሀል በሚሆን ሰው አለ። ያው የተመስገን መሆኑና ለመሆኑ ባናቅም ማለት ነው። ግን ተመስገን ጥሩ ሰው ነው። ንግግሩም፣ ትዕግስቱም፣ የሰው ያለው አመለካከቱም፣ አነጋገሩም ሰው አይጎዳም። ግን ያኛው ግልፍተኛና በቃ ወደዚህ ወደዛ ጉርብጥ የሚል ሰው ነው ማለት ነው። እና ምንም ማለት አይቻልም። ይሄ አምነን ፈልገን የምናየው ነገር ነው ማለት ነው። ከዚህ ነገር ደግሞ ብዙ ነገር እንማራለን። ስንተኛ ነው የምንላቸው ሰዎች ሲጎዱን፣ ስንተኛ ነው የምንላቸው ሰዎች አሳልፈው ሲሰጡን፣ ለዚህ ትምህርት ይሆነናል ማለት ነው። ድራማ በማየት ቋንቋ፣ ትምህርት፣ ንግግር ብዙ ነገር ትከተላላችሁ፣ ብዙ ነገር ትወስዳላችሁ ማለት ነው። ከዚህ ሁሉም የሚጠቅመን መውሰድ የማይጠቅመን ደግሞ መተው ነው እንጂ አንድን ነገር ስናይ መርጠን አይተን ነው የምንቀበለው። ግን ከነ ሙሉ ይጥፋ አንልም። አንድ ነገር ውስጥ ደግሞ የሆነ የሚያበላሽ ነገር ከሌለ አይጣፍጥም። ሁሌም ጣፋጭ ሆኖ የሚቀጥል ከሆነ የሆነ እኛ ደግሞ ሰዎች ስንባል እጅ ይለናል እላቸዋለሁኝ። በቃ እዚህ ጋር ደውሎ ደግሞ ሼባው ተረፈ ምንም አይልም። ነገር ግን እያለ ነበረ። ነገር ግን ያው የኔም ያንቺም ለእናቱ ነው
ናቲ ደውሎ እኔም አንቺን በጣም ሀብታም የሚያደርግ ነገር ርስቅ ይዞ መጥቷል እያለ ነበረ። ስለ ቤቱ ነው ራሱ ጎንጉኑ ራሱ አድርጎ በዚህ አስተያየት አባባም ወይ እሱ አሳግቷቸው ነው ወይ በቃ የሆነ የእሱ ሴራ ነው እንደምንል ነገር ነበረ። ያው እንደ ድራማው እንደ ድርጊቱ አይነት ነገር አሁን ሰው ከመታገቱ ከመታፈኑ አንጻር ማለት ነው በእኛ ሀገር ህግ በእኛ ሀገር ባለው ነገር ስናስበው ማለት ነው ያው እንዲህ ነው የሚያስበው እና አሁን እንደዚህ የሚለው ቤቱ ራሱ ገዝቶት ራሱ ሊገዛው ፈልጎ ነው። በትንሽ ብር በ1,100,000 ብር ሰጥቷቸው ውጡ በቃ እኔ እኖርበታለሁ ሊል ነው የአባቱ ቤት ወይስ ምን ሊል ነው? እስቲ እንደምታዩት እንደዚህ ካልሆነ ማለት ነው ደውሎ ሼባው ተረፈ ግን ደግሞ ይሄንን ነገር በቃ መጨረሻው አልታወቀም እንጂ ለእኛ በጣም ምርጥ ነገር ይዞ መጥቷል ብሎ እያወራ ነበረ ማለት ነው ናቲ ማለት ነው። ናቲ ይሄንን ያው ድርጊቱ ነው ታውቃላችሁ ሁላችሁም። ምንም ማለት ምን የሚፈጠር ነገር የለም ዝም ማለት ነው ማለት ነው። ስለዚህ ምን ይሆናል በሚቀጥለው ትሁት እሺ ትለዋለች እምቢ ትለዋለች የሚለው የእናንተ ነው።